ሃይ ኤቭሪዋን እንዴት ናችሁ? የቶር እንግሊሽ ነው። የቶር እንግሊሽ እንግዲህ በመላው ዓለም እንግሊዘኛ አጀማሪዎችን እያስተማረ ይገኛል በኦንላይን። እናንተ መማር ከፈለጋችሁ እንግሊዘኛ ቋንቋ ማወቅ ከፈለጋችሁ ፊደሎችን መማር ከፈለጋችሁ ቁጥሮችን፣ ቃላቶችን፣ ወርዶችን የምትፈልጉትን ከዜሮ ጀምራችሁ መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ በ0930 24 51 41 በኢሞ በዋትሳፕ በቴሌግራም ደውሉልን። በኦንላይን እናስተምራለን። ከሰኞ እስከ ዓርብ በሳምንት 5 ቀን እያስተማርን እንገኛለን። እናንተም በየትኛውም ቦታ ሆናችሁ መማር ከፈለጋችሁ ደውሉልን፣ ተማሩ። እጅግ ደስ ብሎ እናስተምራችኋለን። ዮቶር እንግሊሽ የሁል ጊዜ ምርጫው ነው። ዮቶር እንግሊሽ ለጀማሪዎች የትኛውም ቦታ መሄድ ከፈለጋችሁ እንግሊዝኛ ማወቅ አለባችሁ። ለዛ ምርጫችሁ ዮቶር እንግሊሽ ነው። ዮቶር እንግሊሽ ከጀማሪ ጀምራችሁ ሳትጨናነቁ ከመጀመሪያው ከመሰረቱ ጀምረን እናስተምራችኋለን። በባለፈው ክላሳችን ዮቶር እንግሊሽ ኤቢሲዲ ፊደሎችን አይተናል። እንግዲህ በእንግሊዝኛ 26 የእንግሊዝኛ ፊደሎች አሉ። እነዚህ 26 የእንግሊዝኛ ፊደሎችን በሁለት ከፍለን አይተናል። ስሞል ሌተር እና ካፒታል ሌተር ብለን። ስሞል ሌተር ማለት እንግዲህ በትንሹ ምንጽፋቸው ናቸው። ካፒታል ሌተር በትልቁ ምንጽፋቸው ናቸው። እነዚህን ፊደሎች በሁለት ከፍለን አይተናል። ዛሬ በሁለተኛችን ቪዲዮ በዛሬው ትምህርታችን ደግሞ ቁጥሮችን ከ0 እስከ 10 ያሉ ቁጥሮችን እናያለን። ቱዳይ ዊ አር ጎይንግ ቱ ለርን አባውት ነምበርስ 1 up to 10 right። ከ1 እስከ 10 ያሉ ቁጥሮች እናያለን። በትክክል ተከታተሉኝ፣ ከኔ ጋር ቆዩ። ቪዲዮን እስከ መጨረሻው እዩ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። ከመማር ከፈለጋችሁ መደወል ትችላላችሁ። ወደ ቪዲዮ። ኦኬ፣ እቺ 0 ናት። ኦኬ፣ 0 ቅርጿ እንግዲህ በቁጥርችን ትመስላለች። ቀጣይ ይሄኛው ደግሞ በፊደል ስንጽፈው ነው። ዜድ ኢ አር ኦ 0 ማለት ነው። ይሄው ምልክቱ ያው ምንም የለውም ባዶ ለማለት ነው። 0 እንደዚህ ጽፋላችሁ። በቁጥር ስንጽፈው ዜድ ኢ አር ኦ 0። ቀጣይ ዋን ናት። እቺ ዋን ናት። ኦ ኤን ኢ ይሄ በፊደል ሲጻፍ ነው። በፊደል ወይም ደግሞ በሌተር ስንጽፈው ነው። ዋን ቁጥሯ ይቺ ናት። አረበኛዋ 0 እችኛዋ ናት። ዋን እችኛዋ ናት ማለት ነው። አንድን ጻፉ ብትባሉ ልክ እንደች ነው የምትጽፏት ማለት ነው። ዋን ማለት ደግሞ እንግሊዘኛ ነው። ዋን ማለት የዚች መጠሪያ ነው በፊደል ማለት ነው። ዋንን ስትጽፉት ልክ እንደዚህ ነው ማለት ነው። ቀጣይ ቱ ማለት ይቺ ናት። ቱ በቁጥር ይችን ትመስላለች። ከዛ ቲ ደብሊው ኦ ቱ እችኛው አንድ ጣት አላት ማለት ነው። አንድ ቅርጽ የምታመለክተው አንድ ብቻ እንደማለት ነው። አንድ ያው አንድ። ቱ ደግሞ ሁለት፣ የሁለት ጣት ሁለት ማለት ነው። ቱ ማለት ይቺ ናት። በፊደል ቲ ደብሊው ኦ ቱ ይሆናል ማለት ነው ሲነበብ። ስሪ እሱ ደግሞ ሶስት ናት። ሶስት ወይም ደግሞ በፊደል ሲጻፍ ቲ ኤች አር ኢ ኢ ስሪ ይሆናል ሲነበብ ስሪ። ያ ማለት አንድ ጣት ሁለት ጣት ሶስት ጣት አለ ማለት ነው። ስሪ። ቀጣይ ኤች አራት ናት። ፎር ኤፍ ኦ ዩ አር ፎር 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 ኤፍ ኦ ዩ አር አራት ጣት ቁጠሩ። አንድ ሁለት ሶስት አራት። ፎር ማለት ይችላል ፎር። ቀጣይ እቺ ፋይቭ ናት። ኤፍ አይ ቪ ኢ ፋይቭ 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 ፋይቭ። ኦኬ ፋይቭ 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 ፋይቭ። ኤፍ አይ ቪ ኢ ፋይቭ ማለት ይችላል። ኤፍ አይ ቪ ፋይቭ አምስት ጣት ማለት ነው። እች የምታመለክተው አምስት ጣት ማለት ነው። አምስት ጣታችሁ ስትቆጥሩ አምስቱ ፋይቭን ያመለክታል ማለት ነው። አምስት ነው ማለት ነው። አምስት ቁጥር እንደዚህ ነው የምትጻፈው። በቁጥር በፊደል ስትጽፉት ደግሞ ኤፍ አይ ቪ ኢ ፋይቭ ኢንን ይመስላል ማለት ነው። ፋይቭ ኦኬ ፋይቭ። 0 1 2 3 4 5 ከኔ ጋር በሉ 0 1 ጎበዞች፣ 2 ቀጣይ 3 4 5 ጎበዞች። ቀጣይ ችኛዋ 6 ናት። ኦር ደግሞ 6 በእንግሊዝኛዋ 6 እንደዚህ ነው የምትጻፈው። 6 በደብተራችሁ በደንብ ጻፉት በደብተራችሁ።
ሶ ሲክስ እንደዚህ ነው የምትጻፈው። በፊደል ደግሞ ኤስ አይ ኤክስ ኤስ አይ ኤክስ ሲነበብ ሴክስ ይሆናል ማለት ነው። ሴክስ። ሶ ይሄ የሚያመለክተው 5 ጣት ሲደመር 1 ጣት 5 + 1 እንደማለት ነው። 5 ጣት ሲደመር 1 ጣት 6ን ይሰጠናል ማለት ነው። 5 ጣት አላችሁ፣ 1 ሲጨምሩበት 6 ይሆናል። ሶ 6 ማለት ይችላል። 6 ቀጣይ 7 ናት። 7 ናት 7 ማለት ነው። ኤስ ኢ ቪ ኢ ኤን ኦኬ 7 7 7 7 7 ኦኬ 5 ጣት ሲደመር 2 ጣት ማለት ነው። 5 ጣት ሲደመር 2 ጣት ስንት ይሆናል? 7 ይሆናል። 7 ቅርጿ እችን ትመስላለች ማለት ነው። እችን ነው የምመስለው 7 በፊደል ስጽፋት ኤስ ኢ ቪ ኢ ኤን 7 ይሆናል ማለት ነው። ኦኬ 7 ማለት 5 ጣት ላይ 2 ሲደመሩ እዚህ ጋር 7 ይሰጣችኋል እንደማለት ነው። 5 ጣት አላችሁ፣ ከ5 ጣታችሁ ላይ 2 ሲጨምሩበት 7 ነው። ቀጣይ 8 ማለት ነው። 8 ማለት ቁጥሯ ይችላል 8 ማለት ነው። 8ን በፊደል ስጽፏት ኢ አለች እዚህ ጋር፣ አይ አለች፣ ጂ አለች፣ ኤች ከዛ ደግሞ ቲ ሲነበብ 8 ይሆናል ማለት ነው። 8 ማለት 5 ጣት ሲደመር 3 ጣት 5 ጣት + 3 ጣት ማለት ነው። 8 ይሆናል ማለት ነው። 8 ኦኬ። ቀጣይችን 9 ናት። 9 9 ማለት ናት። እቺ ኤን እቺ አይ እቺ ኤን እቺ ኢ 9 ማለት 5 ጣት ሲደመር 4 ጣት ነው። 5 ጣታችሁ ላይ 4 ጣት ሲጨምሩ 9 ወይም 9 ይመጣል ማለት ነው። 9 ማለት ይቺ ናት። 6ን አየናት 6 ከዛ 7 7 ከዛ 8 8 ከዛ 9 ማለት ነው። ኦኬ 9ችን ትመስላለች። በፊደል ስትጻፍ ኤን አይ ኤን ኢ 9 ይሆናል ማለት ነው። 9 ቀጣይ 10 ናት። 10 ማለት እንግዲህ በመጀመሪያ አንድን ትጽፋላችሁ፣ ከዛ ዜሮን በአንድ ላይ 10 ይሰጣችኋል ማለት ነው። 10 በፊደል ስትጽፉት ቲ አለች ኢ አለች ኤን 10 ማለት ይችላል። 10 ከዛ 5 ጣት አላችሁ፣ እዚህም 5 ጣት አላችሁ። 5 ጣት ሲደመር 5 ጣት 10 ይሰጣል ማለት ነው። 10 ወይም 10 ማለት ይችላል። 10 ስትጽፉ አንድን መጀመሪያ ትጽፋላችሁ፣ ከዛ በቀኝ በኩል ዜሮን ትጨምራላችሁ 10 ይሆናል ማለት ነው። 10 እንደዚህ ነው የሚጻፈው፣ አንድንና ዜሮን። 10 10 ወይም 10 በእንግሊዝኛ 10 በፊደል ቲ ኢ ኤን 10 ከዛ 5 ሲደመር 5 ወይም ደግሞ 5 ጣት ሲደመር 5 ጣት 10 ይሰጣል እንደማለት ነው። ይሄ ኦኬ 10 ይሰጣል። ስለዚህ 0 1 2 3 4 5 6 7 8 9 10 አሁን ከኔ ጋር በሉ 0 0 1 2 3 1 2 3 4 እነዚህ ጣቶች አራቱ ጣቶች 4 ቀጣይ 5 እነዚህ አምስቱ ጣቶች 5 ቀጣይ 6 5 ጣት ሲደመር አንድ ጣት 6 you can say 6 ቀጣይ 7 ኦኬ 7 5 ጣት ሲደመር 2 ጣት 7 የሚሰጣችሁ 7 ከዛ 8 5 ጣት ሲደመር 3 ጣት 8 ይሰጣችኋል ማለት ነው። 9 እቺ 9 ናት። 9 5 ጣት ሲደመር 4 ጣት እዚህ ጋር አራቶችን ነው የምቆጥሩ ይለኛል። ትንሹን አትቁጠሩ 10 ነው የሚመጣባችሁ። ስለዚህ 5 ጣት ሲደመር 4 ጣት 9 10 ማለት ደግሞ 5ቱ ሲደመር 5ቱ ማለት 10 ይሰጣችኋል ማለት ነው። ዛሬ ምን አየን? ከ0 እስከ 10 ያሉ ቁጥሮችን በእንግሊዘኛ እና በቁጥር አየን ማለት ነው። 0 1 2 3 4 5
6 7 8 9 10። ቀጣይ በሌላ ቪዲዮ እንመጣለን። ላይክ አድርጉ፣ ሰብስክራይብ፣ ኮሜንት አድርጉልኝ። መማር የምትፈልጉ ከመጀመሪያው ጀምራችሁ በ0930 24 51 41 በኢሞ ወይ በዋትሳፕ ደውሉልኝ። ፒስ አውት፣ ይመቻችሁ።